እዚህ ቦታ በሚናገርበት ጊዜ ሁለትም ቤት ይናገራል። አንደኛ ቤት የሳኦል ቤት ነው። ሁለተኛ ቤት የዳዊት ቤት ነው። ሁለቱም አኖይንትድ የሆነ ቤት ነው። ቤት ሲል ኢት ኢዝ ኖት ሊትራሊ ሆም ኪንግ ነው የሚናገረው። መንግስታትን የሳኦል መንግስት የዳዊትን መንግስት ነው የምናገረውና ሁለቱም የተቀቡ ሰዎች ናቸው። በአንድ ሰው ነው የተቀቡት እና ምንድነው የሳኦል ቤት እየደከመ የዳዊት ቤት እየበረታ ይላል። ስለዚህ የቃልን ርዕስ ከመናገር በፊት ለእናንተ በናገር የሚፈልገው ነገር ምንድነው? እዚህ ሁለት የተቀቡ ሰዎችና ሁለቱን ቤት ያደከመው ነገር ምንድነው ያላችሁ ይሄን ቃል እንድሰሙ ፈልጋለሁ። የቃል ርዕስ እንደዚህ በሚል ርዕስ ነው ትበረታለህ ወይም እየበረታ ትሄዳለህ የሚል ርዕስ ነው። እጃችሁን አንሱና ይበረታለሁ ብላችሁ አውጁ። በጌታ በኢየሱስም እንዳላችሁ ይሁንላችሁ። እና ዳዊት ቤት የበረታው ለምንድነው? ሳኦል ቤት የበረታው ምንድነው ሲል ሳኦል ይቀናል፣ የዳዊትን ከፍታ ይቀናል። የዳዊትን ሴቶች ዛኔ ጊዜ ዳዊት ድሉን ባገኘ ጊዜ በጣም ዳዊት 10,000 ወይም 1000 ገደለ፣ ሳኦል 1,000 ገደለ ሲል ለኔ ከፍ ብሎ ለምን አልተዘፈነኝም፣ ለኔ ለምን ከፍ አላለም በሚል ነገር በቅናት 3 ጊዜ ጦሩን ወረወረ ይላል። ያ ብቻ አይደለም፣ ዳዊት ሰዎች ሲከተሉ ጫካ ለጫካ ያሳድደው ነበር። 15 ዓመት በጣም ያሰቃየው ያስጨንቀው በጣም ይገዳደረው ነበር። ያ ብቻ አይደለም፣ ዳዊትን ለማጥፋት ዶታይን ሄዶ ጦንቃይ ጠይቆ ነበር። የተለያየ ነገር ዳዊትን ይቀና ነበር፣ የዳዊትን ከፍታ ይቀና ነበር። ስለዚህ አንደኛ ዳዊት ቤት የበረታው የደከመው የሳኦል ቤት ይቅርታ፣ የሳኦል ቤት የደከመው ለምንድነው ካላችሁ ስለሚቀና ነው። የዳዊት ግን የበረታው ምንድነው? የአምላኩ አብሮነት ሁሉ ጊዜ ስለሚጸልይ አምላኩ ጋር ስላለ በረታ። መጨረሻ መልእክት ሳጠቃልል ከጌታ ጋር ከኖራችሁ እየበረታችሁ ትሄዳላችሁ። ሻሎም። የአጭር ቪዲዮ ነው። ኋላ ይገናኛችኋለሁ።